አንድ ሰው እስልምናን በጣም ይጠላል፣ ሙስሊሞችን ያሰቃያል፣ እንዲያውም ውዱ ነቢያችንን ሰለላሁ ዐለይሂ ወሰለም ለመግደል ወስኖ ይወጣል። እንደዚህ ያለ ሰው አንድ ቀን ከእስልምና ታላላቅ ጀግኖች አንዱ ይሆናል ብትባል ታምናለህ? ዛሬ የምናየው የዑመር ኢብኑ አልኸጣብ ታሪክ ማንም ሰው ከአላህ ምህረት ውጭ እንዳልሆነ ያስተምረናል። ዑመር ከእስልምና በፊት በቁረይሽ ውስጥ የተከበረ ጠንካራና የሚፈራ ሰው ነበር። ወደ እስልምና ሲመጣ ግን በጣም ተቃወመው፣ ሙስሊሞችን ያሰቃይ ነበር። አንድ ቀን ቁጣው ከፍ ብሎ ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ሰይፉን ይዞ ወጣ። በመንገድም ላይ ግን አንድ ሰው እንዲህ አለው፣ መጀመሪያ በቤትህ ያሉትን ተመልከት፣ እህትህም እስልምናን ተቀብላለች አለው። ዑመርም በንዴት ወደ እህቱ ቤት ሄደ። ከዛ እህቱ ቤት ሲደርስ ቁርአን ሲቀራ ይሰማል። በመጀመሪያ ተቆጣ፣ ከዚያ ግን የቁርአኑን ቃላት ማንበብ ፈለገ። የሱረቱ ጣሃ አንቀጾች ተነበቡለት። ቃላቱ ልቡን ነኩት። ያ ቁጣ የነበረበት ሰው ቀስ በቀስ ተለወጠ። አላህ የፈለገውን ቀናውን መንገድ ይመራል። ከዚያም ነብዩም ሰለላሁ ዐለይሂ ወሰለም ለማግኘት ሄደ። ሙስሊሞች እሱን ሲያዩ ፈሩ። ከዚያም እኔ እስልምናን ለመቀበል መጥቻለሁ አለ። ከዚያ በኋላ ዑመር ብዙዎቻችን እንደምናውቀው እስልምና ታላቅ ደጋፊ ሆነ። ሙስሊሞች በስውር ይሰግዱ ነበር። ዑመር ግን እውነት ላይ ከሆንን ለምን እንፈራለን አለ። በኋላ የእስልምና ሁለተኛ ኸሊፋም ሆነ። በፍትህ በትህትና እና አላህን በመፍራት የታወቀ ሰው ሆነ። ከዚህ ታሪክ ምን እንማራለን? በመጀመሪያ በማንም መፍረድ እንደሌለብን። ሁለተኛ በአላህ እዝነት ተስፋ ለመቁረጥ። አላህ እንደ ዑመር ያለ ሰውን ጠንካራ ጠላት ወደ ታላቅ የእስልምና ጀግና ከቀየረ የኛንም ሁኔታ መቀየር እንደሚችል ማወቅ ነው። ምናልባትም ዛሬ በኃጢአት በችግር ወይም በተስፋ መቁረጥ ውስጥ ልንሆን እንችላለን። ነገር ግን የዑመርን ታሪክ እናስታውስ። አላህ ልቦችን ይቀይራል። ስለዚህ በአላህ ላይ ተስፋ አንቁረጥ። በመጨረሻም የዑመር ታሪክ ያስተማረህ ትምህርት ምንድነው? በኮሜንት አጋራ እና ተጨማሪ የሱሐቦችን ታሪክ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።